ይህ አስደናቂ ቪዲዮ የወደፊቷን ዓለም የቴክኖሎጂ ምጥቀትና የተፈጥሮ ውህደት በአንድነት የሚያሳይ ሲሆን በተለይም በቻይና የባህር ዳርቻ ከተሞች ላይ የሚገነቡትን እጅግ ዘመናዊና አረንጓዴ ወደቦች ወይም ስማርት ኤኮ ፖርትስ ይወክላል። ቪዲዮ የሚያሳየው ግዙፍ ሰማይ ጠቀስ ህንፃዎች በለመለመ አረንጓዴ ተክሎች ተሸፍነው በኤሌክትሪክ የሚሰሩ የበረራ ታክሲዎችና ድሮኖች በሰማይ ላይ ሲመላለሱ እንዲሁም ግዙፍ የጭነት መርከቦች በዲጂታል ትዕዛዝ ብቻ የሚንቀሳቀሱበትን እጅግ ረቂቅ ትዕይንት ነው። የዚህ ትዕይንት ልዩ ተፈጥሮ የሰው ልጅ የኢንዱስትሪ እድገት ከተፈጥሮ ጥበቃ ጋር እንዴት ሊስማማ እንደሚችል በተጨባጭ ማሳየቱ ነው። ህንፃዎቹ ላይ የተገጠሙት ግዙፍ የፀሐይ ብርሃን ሰብሳቢዎች ወይም ሶላር ፓናልስ እና በመካከላቸው የሚታየው የኃይል ማስተላለፊያ ብልጭታ ከተማዋ ራሷን በራሷ በታዳሽ ኃይል እንደምታስተዳድር ያመለክታል። ይህ ለዓይነ ህሊና እጅግ ማራኪ የሆነው የፈጠራ ስራ የነገው ዓለም ምን ያህል ምቹ፣ ንጹህና በቴክኖሎጂ የላቀ እንደሚሆን የሚያሳይ አነቃቂ ምስል ነው። የሎጂስቲክ አብዮት ከሰው ጉልበት ወደ ዲጂታል አእምሮ። ይህ የምናየው የወደብ አገልግሎት ተራ የግንባታ ውጤት ሳይሆን የሰው ልጅ በንግድ ታሪክ ውስጥ የደረሰበት የመጨረሻው የቅልጥፍና ማማ ነው። በአንድ ወቅት ወደቦች በሺዎች የሚቆጠሩ ሰራተኞች የሚሯሯጡባቸው፣ ጩኸትና ግርግር የሚበዛባቸው ነበሩ። ዛሬ ግን በቪዲዮ ላይ እንደምናየው ወደቡ ጭር ያለ ቢመስልም ከሰው አእምሮ በላይ በሆነ ፍጥነትና ቅንጅት እየሰራ ነው። ይህ ስማርት ፖርት ወይም ብልጥ ወደብ የምንለው ጽንሰ ሐሳብ ነው። የሎጂስቲክ ዓለምን እስከ ዘላለም የቀየረ አብዮት ነው። የስማርት መንገድና የሰማያዊ መስመሮች ሚስጥር። በቪዲዮ መጀመሪያ ላይ የምናያቸው በኮንክሪት መንገዱ ላይ የሚያበሩት ሰማያዊ መስመሮች ተራ ጌጦች አይደሉም። እነሱ ዲጂታል ትዊንስ ወይም የማሽኖቹ የመገናኛ አውታሮች ናቸው። እነዚህ በራሳቸው የሚመሩ ተሽከርካሪዎች አውቶኖመስ ጋይድድ ቬሂክልስ እርስ በርሳቸው የሚግባቡት በእነዚህ የብርሃን ፍጥነቶች ነው። አንዱ ተሽከርካሪ ሌላው የት እንዳለ፣ በምን ያህል ፍጥነት እንደሚጓዝና የትኛው ኮንቴነር ቀድሞ መጫን እንዳለበት በሰከንድ ውስጥ በሺዎች የሚቆጠሩ መረጃዎችን ይለዋወጣሉ። ይህ ፍጹም ስምምነት ወይም ፐርፌክት ሲንክሮናይዜሽን የሰው ልጅ ስህተት ወደ ዜሮ ያወርደዋል። ሌላው የበረራ ክሬኖችና የኤሌክትሪክ ኃይል ክሬኖች ኮንቴነሮችን ሲያነሱ የሚታየው ቅልጥፍና ልክ የፒያኖ ተጫዋች ጣቶቹን በፒያኖ ላይ እንደሚያንቀሳቅሰው ረቂቅ ነው። እነዚህ ክሬኖች በሰው እጅ ሳይሆን በደመና ወይም ክላውድ ኮምፒውቲንግ ትዕዛዝ የሚሰሩ ናቸው። ይህም የወደፊቱ ሎጂስቲክ ንጹህ ወይም ግሪን ሎጂስቲክ እንደሚሆን ያሳየናል። ጭስ የለም፣ ድምፅ የለም፣ ያለው የቴክኖሎጂ ጥበብ ብቻ ነው። ከዚህ ጋር አንዳንድ ተያያዥ ምሳሌዎችን ላቅርብላችሁ። ዘ ሂስቶሪካል ፐርስፔክቲቭ። የዛሬ 60 ዓመት ገደማ የኮንቴነር ንግድ የጀመረው ማልኮም ማክሊን የተባለ አሜሪካዊ ጭነት መኪና ነጂ ነበር። ያኔ ሰዎች እንዴት አንድን ትልቅ የብረት ሳጥን ከአንዱ መርከብ ወደ ሌላ ማዛወር ይችላል ብለው ይጨነቁ ነበር። ዛሬ ግን ያ የብረት ሳጥን ራሱ በሮቦቶች የሚታዘዝበት ደረጃ ላይ ደርሰናል። የዛሬ 60 ዓመት ኮንቴነርን የመፍጠር አብዮት ነበር። የዛሬ አብዮት ግን ኮንቴነሩን ሳይሆን ኮንቴነሩን የሚያንቀሳቅሰውን አእምሮ ወይም አርቲፊሻል ኢንተለጀንስ መፍጠር ላይ ዓለማችን ደርሳለች። እንግዲህ ተመልካቾች እነዚህ ሮቦቶችና በራሳቸው የሚመሩ ተሽከርካሪዎች ሲሰሩ ስታዩ ምን አይነት ስጋት እንደሚሰማችሁ እንግባባለን። አንዳንዶቻችን ምን ሰርቼ ኑሬን ልግፋ ብለን ስንጨነቅ ሮቦቱ ስራችንን ተረክቦታል። ይህም ብዙዎቻችን ስጋት ላይ ጥሎናል። ቀጣሪዎች በአንድ በኩል ከጭቅጭቅና ከክስ ዳንን ብለው የተስማሙ ይመስላል። ምክንያቱም ሮቦቶች ሻይ መጠጫ ሰዓት አይጠይቁም፣ ደሞዝ አልተጨመረልኝም ብለው አያጉረመርሙም። ደግሞም እንደኛ ትናንት ምሽት ኳስ ስላየው ዛሬ ደክሞኛል አይሉ። እነዚህ ሮቦቶች እርስ በርሳቸው በሚገርም ፍጥነት በሰማያዊ ብርሃን ሲግባቡ ምናልባትም እኛን ማማታቸው አይቀርም። እነዚህ ሰዎች እንዴት በዝግታ ይራመዳሉ፣ ለምን አይፈጥሩም ብለው
ሙድ እንዳያይዙብን እሰጋለሁ። ስማርት ወደብ ከገቢ አንጻር ስንመለከተው ይህ አዲስ ቴክኖሎጂ ለዓለም ኢኮኖሚ ትልቅ ትርጉም አለው። የጭነት መርከቦች ወደብ ላይ የሚቆዩበትን ጊዜ በ30 እና በ40% መቀነስ ማለት በቢሊዮን የሚቆጠሩ ዶላሮችን ማዳን ማለት ነው። ይህ ማለት ደግሞ እኛ የምንገዛቸው እቃዎች ላይ ዋጋ እንዲቀንስ ይረዳናል። ስለዚህ ይህ ቪዲዮ የሚያሳየው ውበትን ብቻ ሳይሆን የኪሳችንንም ሁኔታ ጭምር ነው። አመሰግናለሁ።